ሰላም እንደምናላችሁ የብርሃን ስኩል ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? ሁሉ ሰላም፣ እኔ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ አማርኛ ቃላትና ትርጉማቸው አማርኛ ቃላትና ቃላቱን እናነባለን፣ ከዛስ ትርጉማቸውን በዛው እንናገራለን፣ እናብራራለን ማለት ነው። ትርጉማቸው ምን ይመስላል? እናንተ ዩቲዩቡን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ትቆያላችሁ። ቲክቶክም ላይ አግኙን፣ ብርሃን ስኩል ሜል ቲክቶክ ሊንክም አለ፣ እዛው ላይ ገብታችሁ ቴሌግራም ላይ እየገባችሁ ግሩፕ ላይ እየጻፋችሁ እነዚህን ልትልኩልን ትችላላችሁ። አሁን ወደ ትምህርቱ አብራችሁን ቆዩ። ተለመደ 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 ማለት ተለመደ ሲባል ምን ማለት ነው? ተለመደ አዲስ መሆኑ ቀረ ማለት ነው። አንድ ነገር አዲስ ከነበረ ሰው ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ለምሳሌ ምን ሊባል ይችላል? ጦርነት ተለመደ ቢባል፣ አሁን ጦርነት ተለመደ ቢባል ጦርነቱ ቆየ ማለት ነው። አዲስ አይደለም አሁን ላይ ማለት ነው። ተለምዷል፣ ሰው ሁሉ ለምዶታል ማለት ነው። ተለመደ ተለመደ ብዙ ጊዜ መቆየት ማለት ነው። አዲስ አለመሆን። ተለመደ አዲስ አለመሆን፣ አዲስ ያልሆነ ማለት ነው። አዲስ አለመሆን። አዲስ አለመሆን ምንድነው? ተለመደ እንላለን። አዲስ ካልሆነ ምን እንላለን? ተለመደ ተለመደ ትላላችሁ። ልማድ 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 የዕለት ተዕለት ተግባር ማለት ነው። ልማድ ማለት ሁልጊዜ የምታደርጉት ነገር ምን ይባላል? ልማድ ልማድ የዕለት ከዕለት ተግባር ማለት ነው። በተደጋጋሚ የሚደረግ ተግባር፣ የሚሰራ ስራ። ልማድ ተግባር ማለት የሆነ የሚከናወን የሚሰራ ነገር ማለት ነው። ስለዚህ ልማድ ማለት ቶሎ ቶሎ የሚደረግ ማለት ነው። ቶሎ ቶሎ የሚሰራ ሊሆን ይችላል። የተለመደ ማለት ነው። ቶሎ ቶሎ የሚሰራ ነገር ምን ይባላል? ልማድ ይባላል። ልማድ ልማድ። ኦኬ። ቶሎ ቶሎ የሚሰራ ቶሎ ቶሎ የሚሰራ የተለመደ ነገር ምን ይባላል? ልማድ ልማድ። ለመለመ። አንዳንዶቹን ላልጽፋቸው እችላለሁ፣ እንዲህ ተናግሬ የማልፋቸው ነገሮች ይኖራሉ። ለመለመ ለመለመ ስንል ለመለመ ልምላሜ ሆነ፣ አረንጓዴ ሆነ። ለምሳሌ ለመለመ ስንል ምንድነው? ዝናብ ይዘንባል አይደለ? ለምሳሌ ወደ ክረምት አካባቢ ዝናብ ሲዘንብ አካባቢ ይለመልማል አይደል? ወይ ደግሞ አትክልት ወይም ተክል ዛፎች ችግኝ ሲተከል ይለመልማል አካባቢው አይደለ? ለመለመ ማለት እሱ ነው። ለመለመ፣ አማረ፣ አረንጓዴ ሆነ፣ አማረ። ለምሳሌ ለመለመ አማረ ሊሆን ይችላል። አማረ የሚያምር ሆነ፣ አረንጓዴ ሆነ፣ አረንጓዴ ሆነ ሁሉ ሊሆን ይችላል። አረንጓዴ ሆነ። ለመለመ የሚለው እሱን ይወስዳል። ለመነ ለመነ ላታውቃላችሁ። ለመነ አንደኛው እርዳታ ጠየቀ ነው። እርዳታ መጠየቅ፣ እርዳታ መጠየቅ፣ ስጡኝ፣ እርዳታ ስጡኝ ብሎ እርዳታ መጠየቅ ነው። እርዳታ ጠየቀ ወይም ደግሞ ፈጣሪውን ለመነ። ፈጣሪውን ለመነ ማለት መጸለይ ማለት ነው። ጸሎት ወይም ዱዓ። ስለዚህ ይሄ ደግሞ ልክ ይሄም እርዳታ መጠየቅ። ምን አይነት እርዳታ? ፈጣሪ ሆይ እርዳኝ ነው አይደለ? ጸሎትም ሲደረግ እርዳታ ጠየቀ። ልሙጥ 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 ምን መሰላችሁ? ቆይ ልሙጥ ላሳያችሁ። መስመር የሌለው ወረቀት ማለት ነው። አካባቢ የለም። መስመር የሌለው መስመር የሌለው ወረቀት ምን ይባላል? ልሙጥ ይባላል። ምንም መስመር የሌለው ዝም ብሎ ልሙጥ። ይሄ ልሙጥ መስመር የሌለው እንደዚህ ያለው ወረቀት ምን ይባላል? ይሄ ልሙጥ ወረቀት፣ ልሙጥ። በጣም ጥሩ። ለሰነ ለሰነ ታውቃላችሁ? መለሰን። ለሰነ ማለት ለምሳሌ የጭቃ ቤት ታውቃላችሁ? ከጭቃ የሚሰራ ቤት። ከጭቃ የሚሰሩ ቤቶች ይሄ ለስላሳ ያልሆነ ቦታ ይኖራቸዋል። ወጣ ገባ ያለ ማለት ነው። ያልተስተካከለ ሲሆን ግድግዳው እሱን በለስላሳ ለስለስ ባለ ጭቃ መለሰን። ይሄን ማስተካከል፣ ግድግዳን ማስተካከል በጭቃ ማለት ነው። በጭቃ ማስተካከል፣ ግድግዳን በጭቃ ማስተካከል። ኦኬ እሺ። ግድግዳን በጭቃ ማስተካከል
ከል ነው መለሰን ማለት። ስለዚህ ለሰነ አስተካከለ ማለት ነው። በጭቃ ለስላሳ ጭቃ፣ በለስላሳ ጭቃ ነው ግን የሚስተካከለው። ኦኬ ለከት ታውቃላችሁ? ለከት እቺ ትንሽ አዲስ ናት። ለከት ሲባል አይ እሱ እኮ ሲናገር ላፉ ለከት የለውም ይባላል አይደል? ገደብ ማለት ነው። ገደብ የለውም ድንበር ማለት ነው። ለከት ድንበር፣ ገደብ፣ ድንበር ስንል የሀገር ድንበር ምናምን ሳይሆን ድንበር። ለምሳሌ ድንበር አትለፍ ሲባል ሰው ከዚህ በላይ አትናገር ዝም በል አይነት ነገር። ስለዚህ ድንበር ወይም ገደብ የሆነ ገደብ እሱን ይባላል ለከት ይባላል። ለከት ለዛ ማለት ደግሞ ለዛ ያነጋግር ለዛው ይባላል አይደል? ያነጋግር ማማር ማለት ነው። ያነጋግር ማማር ይሄ ለዛ ይባላል። ያነጋግር ማማር ስንል ለዛ ያለው ለዛ የሌለው እንላለን። ለዛ የለሽ፣ ለዛ ደግሞ ለዛው ያምራል እንላለን። ወይም ለዛ ቢስ ካልነ ለዛ የሌለው ለዛ ያለውም አለ። ስለዚህ አነጋገር ማለት ነው። ለዛ አነጋገር ማለት ነው። አነጋገር ነው የሚባለው። አነጋገር ለዛ ይባላል። ኦኬ ለጋ ማለት ያልበሰለ ማለት ነው። ለጋ ለምሳሌ ለሼት ቅቤ አሁን ለጋ ቅቤ ይባላል። እዛው የወጣ ቅቤ ማለት ነው። ቅቤ ታውቃላችሁ አይደለም? ቅቤ አሁን ለጋ ያልበሰለ ገና ለጋ ነው። ያልበሰለ ለጋ። ለጠፈ መለጠፍ። ለምሳሌ የሆነ ነገር አምጥቼ እዚህ ጋር መለጠፍ፣ ወረቀት መለጠፍ ሊሆን ይችላል። ጭቃ አንስቶ መለጠፍ ሊሆን ይችላል። መለጠፍ ታውቃላችሁ? ለጠፈ። ለምሳሌ ምን መለጠፍ? ወረቀት መለጠፍ ሊሆን ይችላል። ከምን ጋር? ከሆነ ነገር ጋር ማያያዝ ማለት ነው። ማያያዝ በኮላ ምናምን ሊሆን ይችላል። መለጠፍ ማያያዝ ሲባል ግን ማያያዝ። አሁን ማያያዝ ስላችሁ ግን ዝም ብሎ የሚያያዙ ነገሮች እንደዚህ ማያያዝም ሳይሆን ለጥፎ ማያያዝ ማለት ነው። መለጠፍ እሱን ትረዳላችሁ። መለጠፍ ይሄን ትረዳላችሁ። ሊጥ በትንሽ ውሃ የራሰ ዱቄት ማለት ነው። ሊጥ ኦኬ። ትንሽ ውሃ የተጨመረበት ዱቄት ትንሽ ውሃ የተጨመረበት ዱቄት ምን ይባላል? ዱቄት እሱ ሊጥ ይባላል። ዱቄት እንጀራ ለመጋገር መጀመሪያ ዱቄቱ አለ። ዱቄቱ ጋር የተወሰነ ውሃ ጨምራችሁ ስትተውት እሱ ምን ይባላል? ሊጥ ይባላል። ከዛ እያለ ይቀጥላል፣ እንጀራው ይጋገራል ማለት ነው። ላባ ደግሞ አሁን ላባ ከወፍ ከአሞራ ከዶሮ ወፍ አሞራ ታውቃላችሁ አይደል? ላባ ማለት ከሱ ተመዛ የምትወጣዋ ነገር ምን ትባላለች? እሷ ላባ ትባላለች። ከክንፎቹ ምናምን ልክ ለሰው ፀጉር እንደምንለው ለአዋፋት ደግሞ ምንድነው የምንለው? ላባ ነው የምንለው። ላባ እንለዋለን ማለት ነው። ኦኬ ልደት። ይሄን ያው ላባ ነው ነገርኳችሁ ብዬ ነው። የዶሮ የአሞራ ወይም የወፍ የነሱ ልክ እንደ ፀጉር የነሱ እንደዚህ የምትነቅሙት ነገር እሱ ላባ ይባላል። ለዛ ነው ያልጻፍኩት። እሺ ልደት ማለት ልደት ምንድን ነው? ኦኬ ልደት ማለት የትውልድ ቀን ማለት ነው። የተወለድንበት ቀን ወይም ኦኬ የትውልድ ቀን የትውልድ ዘመንም ሳይሆን የትውልድ ቀኗ ልደት ትባላለች። የትውልድ ቀን የተወለድንባት ቀን ምን ትባላለች? ልደት። ሃፒ በርዝዴይ እንላለን አይደል? በርዝዴይ ማለት ነው ይሄ ልደት። ሌላኛው ለፈፈ ምንድን ነው? ለፈፈ ለምሳሌ ነገ በዚህ ሰዓት ስብሰባ አለና እንዳትቀሩ ተብላችኋል፣ የቀረ ይሄን ያህል ገንዘብ ይቀጣል ይባላል አይደለ? አሰምቶ ተናገረ ማለት ነው። ለፈፈ አሰምቶ ተናገረ። አሰምቶ
ተናገረ ማለት ነው። በጣም ጥሩ። አሰምቶ ተናገረ ማለት ነው። ይሄ ነገር ከተመቻችሁ በአስተያየት በኮመንት አሳውቁኝ። ሌሎቹንም እንደዚህ አይነት ነገሮች እያያዝኩላችሁ እመጣለሁ። አብሬያችሁ የነበርኩት እኔ ዳኜ ነኝ። አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ቻው